ከኔ ጋር ኦንላይን ክላስ መማር የምትፈልጉ ደግሞ በባህር ማዶ የምትኖሩ ኢትዮጵያውያን ከስር በምትመለከቱት ስልክ ቁጥር እኔ ልታገኙኝ ትችላላችሁ። መልካም ቀን መልካም ምሽት ይሁንላችሁ። ይሄንን ሰከንድ ላይ በጣም አሪፍ መግቢያ ነው። ብዙዎቻችሁ ያው ለመስራት ሞክራችሁት ሊሆን ይችላል። ግን ምንድነው የምትሳሳቱት አንድ ፓርት አለ፣ ዲያቶኒክ አለውና በጣም ደግሞ ዲያቶኒክ ሲኖር ያሳምራል። አሁን ለምሳሌ ኤሌ ነው ብዙዎቻችሁ ይሄ ያስተዋልኩ ነበር አንዳንድ ቪዲዮዎችን እያየው አንዲ ነገር ከኤ ነው የሚጀምሩት አብዛኛው ሰው ማለት ነው። ግን ከኤ መሆን የለበትም። ከኤፍ ሲሆን እንዲ አጣጣላችሁን ቀለል እንዲላችሁ አትበሉ። አራቱን ጣት እንዲ ምናምን አጠቀሙት። ይሄው 1 2 1 3 አያችሁ፣ ቀለል አድርጉ። ብላችሁ ትችላላችሁ ማለት ነው። ስለዚህ ይሄን ብሪጅ ስንሰራ ያው እዚህ ጋር እንደዚህ ያለን ሲንክ ስቶፕ እና በራና መጨረሻ ላይ ነው የምናደርገው ማለት ነው። ስለዚህ በጣም ፈታኝ ነው ብዬ ስላሰብኩ ነው። ኤፍን አስገብታችሁ እንዴት ውበት እንዳለው ደግሞ ሞር በደንብ ስትሰሩት አሪፍ ሲሆንላችሁ እዛኔ አንደርስታንድ ታደርጋላችሁ ማለት ነው። ሶ እንደዚህ ጀምሩና በዚህ ጨርሱት። ኤዲ ማለት ነው ኮርዱ